በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስ ስም መስከረም 20 በዚች ቀን ለሊቀ ጳጳስ 50ኛ የሆነ የእስክንድርያ ሊቀ ጳጳስ አባ አትናቴዎስ አረፈ። አባት አስቀድሞ የእስክንድርያ ሀገር ቤተክርስቲያን መጋቢ ነበር። ከእርሱም በፊት የነበረ ሊቀ ጳጳስ አባ ጴጥሮስ ባረፈ ጊዜ አባት ሊቀ ጵጵስና የሾሙት ሁሉም ኤጲስቆጶሳት መኳንንትና ሊቃውንት ሕዝቡም በአንድ ምክር ተስማሙ። በእግዚአብሔር ሕግ በመጽናት ያደረገውን መልካም ተጋድሎውንና ቅድስናውን ስለ እርሱ ስለተነገረ መንፈስ ቅዱስም እንዳደረበት ስለተረዱ ያለ ፍቃዱ ወደስደው ሊቀ ጵጵስና ሾሙት። ከዚያ በኋላ ክብር ይግባውና ጌታ ኢየሱስ ክርስቶስ መንጋዎቹን በምክሩ በትምህርቱ በጸሎቱ ከዲያብሎስ ተኩላዎች በመልካም አጠባበቅ ጠበቃቸው። ሊም ሃይማኖታቸው የሚለውጡ መናፍቅ ናቸው። በሊቀ ጵጵስናው 7 ዓመት ኖረ። እግዚአብሔርን አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን ድንግል መሊዳም በሰማዕትነት አረፈች። ይህ ደግሞ የድንግሊት አቴና የፊላ የመነኩስ አብርሃም የታዲዮስ የአቢናፍዮስ የጻድቁ አርማኒዮስ የኢየሩሳሌም ኤጲስቆጶስ አለቃ ሰማዕት የሆነ የስምዖን መታሰቢያቸው ነው። በረከታቸው ከእኛ ጋር ትሁን ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ ቀዳይቱን አነስተኛ መባ እንደተቀበል ሁል ጊዜ የሚያገለግሉን ኃይላት መላእክት እያሳሰብ በችግር ጊዜ ማቅል ምስጋና ተቀበል። እናንተ ቅዱሳን ነቢያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ልጅ አዋቂ ሳይል የምንሰበሰብበትን የጉባኤ ቦታ ባርኮ የመጽሐፍ ወረቀት አዘጋጅቶ ብራና ዳምሶ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን በደለኛ ሁሉ የምታስምር ጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።